ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ታህሳስ 29 ቀን 2007 ዓ.ም ነው። የክርስትና እምነት ተከታይ ወገኖቻችን ኢትዮጵያውያን እንኳን ለብርሃነ ልደቱ አደረሳችሁ እንላለን። የምሽቱ ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ወያኔ በቅርቡ በጎንደር ክፍለ ሀገር በህዝብ ላይ ያደረገውን ጭፍጨፋ በማውገዝ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ያወጣውን መግለጫ እናሰማለን። በማስከተልም የወያኔ ምርጫ ቧልት በደረሰ ቁጥር ለወያኔ የሚጎነበሱና ሳይጠሩ አቤት የሚሉ ለሀገሩና ለመብት ሲታገል ያለፈውንና አሁንም የሚታገለውን ትውልድ ለማንቋሸሽ የሚነሱ ከትል ያነሱ ፍጡራን ሰሞኑን በአንዳንድ ሚዲያዎች ከተደበቁበት ብቅ ብለዋል። ከ4 ዓመታት በፊት ዋልልኝና ያን ትውልድ ለቀቅ በሚል ሐማቱማ ያቀረበውን ጽሑፍ እናሰማለን። በማስከተልም እንደገና ከዚህ ቀደም አስተላልፈነው የነበረውና በሐማቱማ የቀረበውን ሀሁ ፖለቲካ የሚለውን ጽሑፍ የመጀመሪያ ክፍል አሰምተን የዛሬ ምሽት ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ግን ርዕሶቹ። የጋምቤላ ባለስልጣናት በወያኔ ተከሰው ታሰሩ። በደቡብ ኢትዮጵያ በኦሞ ሸለቆ የወያኔ የሰመ ልማት አሳፋሪ ድርጊት ተጋለጠ። የወያኔ ፓርላማ አፈጉባኤ ተብዬው በሳውዲ አረቢያ ጉብኝቱ ኦሮሞዎችን ብቻ አነጋግሮ ተመለሰ። ሰኞ ዕለት የተሰየመው የወያኔ የፖለቲካ ፍርድ ቤት ለጋዜጠኞችና ለጦማሪያን ውሳኔ ሳይሰጥ ተበተነ። የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን ነው። የወያኔ ቡድን አገዛዙን ያገለገሉና በታማኝነት የተጉ ሆድ አደር አሽከሮችንና ችግርና ፈተና የሚበዛበት ወቅት ለችግሮቹ ተጠያቂ ማድረግና አሳልፎ መስጠቱ የተደጋገመ ተግባሩ ሲሆን ሰሞኑን በጋምቤላ የሚገኙና የሚሰሩ የወያኔ ባለስልጣናት በጋምቤላ ለነበረው ግድያና የሰዎች መፈናቀል ተጠያቂ ናቸው ተብለው ዘብጥያ ወርደዋል። ወደ እስር ቤት ከተወረወሩት የጋምቤላ ባለስልጣኖች የጋምቤላ ልዩ ኃይል አዛዥን ጨምሮ በጋምቤላ ያሉ ከፍተኛ ባለስልጣናት፣ አስተዳዳሪዎች፣ የፖሊስ አዛዦች ይገኙበታል። የወያኔ ቡድን የጋምቤላ ባለስልጣናትን ለ79 ሰዎች ሞትና ከ13 በላይ ነዋሪ ከ1300 በላይ ነዋሪዎች መፈናቀል፣ ለቤትና ንብረት መቃጠል ተጠያቂ አድርጓቸዋል። ይሁን እንጂ ከወራት በፊት በወያኔ በመራውና ታቀነባበረው ጸረ አማራ ንቅናቄ ጋምቤላ ውስጥ በመቶ የሚቆጠሩ ሰዎች መሞታቸውን፣ በመቶዎች የሚቆጠሩ ቆስለው በ10 ሺህ የሚቆጠሩ መሰደዳቸው ይታወሳል። የወያኔ ቡድን ለምን ዛሬ ለጋምቤላ ውልቂት ተጠያቂ የተባሉትን ለመክሰስ እንደፈለገ ባይታወቅም በጋምቤላ የወያኔ አገልጋዮች ዛሬ ሊከሰሱ የቻሉት ምናልባት ለወያኔ ያላቸው ታማኝነት በመቀነሱ አሊያም ጸረ ወያኔው ንቅናቄ ውስጥ ይኖራሉ ብሎ ስለገመተ አለበለዚያም አገልግሎታቸው ስላለቀና የወያኔን አስከፊ ግድያና ውልቂት ተጠያቂ በማድረግ አገልግሎታቸው እንዲበቃ ለማድረግ መሆኑን ታዛቢዎች ይስማሙበታል። የወያኔ ቡድን ለግልገል ጊቤ ግድብና ለስኳር ፋብሪካ እርሻ በማለት በደቡብ ኢትዮጵያ በኦሞ ሸለቆ ውስጥ የሚኖሩ ከ100 ሺህ በላይ የሞርሲ ጎሳዎችን ከባህሏ ያኗኗሯቸውና ከለም መሬታቸው እያፈናቀላቸው መሆኑን ሰሞኑን አካባቢውን የጎበኘው የእንግሊዙ ቢቢሲ ጋዜጠኛ ማቲው ኒውሰም የተባለው ጋዜጠኛ ወደ ኦሞ ሸለቆ በመጓዝ ከአዲስ አበባ ጀምሮ በብዙ ውጣ ውረድ የወያኔ ባለስልጣናትን ፈቃድ ቢያገኝም ኦሞ ሸለቆ ውስጥ በጂንካ የሚገኙ ኃላፊዎች ግን ከአካባቢው ነዋሪው ጋር እንዳይገናኝ ሙከራ ማድረጋቸውና የቤት ውስጥ እስረኛ እንዳደረጉት ዘግቦ፣ ይሁን እንጂ ከጠባቂዎቹ በመሰወር ከአካባቢው የሀገር ሽማግሌዎች ጋር ባደረገው ውይይት የወያኔ ቡድን በኦሞ ሸለቆ ነዋሪዎችን ከብቶቻቸውን ሽጠው ወደ ሰፈራ እንዲገቡ መሬታቸው ያገዛዙ የስኳር ፋብሪካ እንደወሰደው ይህን ባይፈጽሙ ግን እንደሚታሰሩ እንደተነገራቸው ገልጸውለታል። የሞርሲ ጎሳዎች ግን ያለ መሬት ያለ ውሃና ከብት መኖር እንደማይችሉ ተገልጸዋል። የወያኔ ቡድን የኢትዮጵያን ለም መሬቶችን ለባዕዳንና ለራሱ የንግድ ኩባንያዎች ለመከፋፈል ሲል መሬት ከተፈጠረች ጊዜ ጀምሮ ከሚኖሩበት መሬት በኃይል በማስለቀቅ ለልማት ነው ማለቱ የተደጋገመ ሲሆን አሁን የወያኔ የልማት ፕሮፓጋንዳ እቅድ 100 ሺህ ዜጎች ሕይወትና የኑሮ መንገድ አደጋ ላይ የሚጥል የተፈጥሮ ሀብትንም የሚጎዳ መልኩ የታሰቡ መሆኑን ጋዜጠኛ አብራርቷል።
አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ነው። የወያኔው ፓርላማ አፈጉባኤ የተባለውና ወያኔ ጠፍጥፎ የሰራው የኦህዴድ መሪ አባዱላ ገመዳ በሳውዲ አረቢያ ራይድ ውስጥ ያደረገው ቆይታ ከወያኔ ኤምባሲ ሰዎችና ከኦሮሞ ተወላጆች ጋር ብቻ እንደነበረ ታወቀ። አባዱላ ገመዳ በሪያድ በሺህ የሚቆጠሩ ኢትዮጵያን እንዳሉ ቢታወቅም ለስብሰባና ለምክር ለመቀመጥ የወደደው ግን ከኦሮሞ ተወላጆች ጋር ብቻ እንደነበረ ሲታወቅ ተሰብሳቢውን ለልማት በማለት የገንዘብ ስብሰባ ማድረጉን ተገልጿል። የወያኔ ፓርላማ አፈጉባኤ ከሳውዲ ባለስልጣኖች ጋር ስላደረጉ ቆይታ ግን የተነገረ ነገር የለም። ይሁን እንጂ የሳውዲ አረቢያ በመቶ ሺህ የሚቆጠሩ ኢትዮጵያንን ከሀገሯ በግፍ ካባረሮች ወዲህ እንደገና ኢትዮጵያንን ለመቀበል ፈቃደኛ መሆኗ በተገለጸበት ሰዓት አባዱላ ገመዳ በሳውዲ መገኘቱ ከጉዳዩ ጋር ግንኙነት ሳይቀር እንደማይቀር ተገምቷል። የወያኔ ቡድን በአረብ ሀገራት የሚሰሩ ኢትዮጵያን ወደ ሀገሮቻቸው የሚልኩት የውጭ ምንዛሪ በማነሱ ኢትዮጵያን መብታቸውንና ዓለም አቀፍ የሰራተኛ ሕግ ባልተከበረበት ሁኔታ ለአረብ ሀገር ዘመናዊ ባርነት ለመላክ እንደገና ዝግጅቱን እየጨረሰ ሲሆን በኢትዮጵያ ያለውን የከፋ ድህነትን ለመሸሽ የአረብ ሀገር ስራ ያለምንም አማራጭ እየተወሰደ መሆኑ ታውቋል። በወያኔ ፖለቲካ ፍርድ ቤት የሚመላለሱ ጋዜጠኞችና ጦማሪያን ሰኞ ዕለት የወያኔ ፖለቲካ ፍርድ ቤት ቢቀርቡም አሁንም የወያኔው አቃቤ ሕግ የክሱን ቻርጅ ሊያስተካክል ባለመቻሉ ለጥር 6 ቀን 2007 ዓ.ም ቀጠሮ በመስጠት ለ15ኛ ጊዜ ያለምንም ውጤት ወደ እስር ቤት ተመልሰዋል። ጋዜጠኞቹና ጦማሪያኑ የወያኔ አቃቤ ሕግ ሽብርተኝነት የከሰሳቸው ሲሆን ምንም አይነት የጽሑፍም ሆነ የሰው ማስረጃና ምስክር ስለሌለው ክሱን እንዲያሻሽል ፍርድ ቤቱ በጠይቆም ክሱን ባለማሻሻሉ የሰኞ ዕለቱ የፍርድ ቤቱ ላይ ውጤት አልባ ሆኗል። ዓለም አቀፍ የሰብአዊ መብት ተመልካችና የጋዜጠኞች መብት ተንከባካቢ ጋዜጠኞቹ እና ጦማሪያኑ ስራቸውን በመስራታቸው ብቻ መታሰራቸውንና መከሰሳቸው አግባብ አለመሆኑን በመግለጽ የወያኔ አገዛዝ በነጻ እንዲፈታቸው ደጋግመው ሲጠይቁ እንደነበር ይታወቃል። ሶስተኛ ዓመቱን የደፈነው የኢትዮጵያ ሙስሊሞች የመብትና የሃይማኖት ነጻነት ትግል መሪዎቹ ቢታሰሩም ደጋፊዎቹ ቢገደሉም በሺህ የሚቆጠሩ ቢታሰሩና ቢደበደቡም የመብትና የነጻነት ትግሉ አሁንም በልዩ ልዩ ዘዴዎችን በመረጠው ጊዜና ቦታ ተቃውሞውን ማሰማት እንደቀጠለ ነው። በዚህ መሰረት ሰኞ ዕለት በአዲስ አበባ ከተማ በተለይም ቦሌ ወሎ ሰፈር ከሚገኘው የውስጥ መንገዶች ውስጥ የህዝበ ሙስሊሙን ጥያቄ የሚያስተጋቡ በራሪ ወረቀቶች መበተናቸውና በየግድግዳው ላይም ጽሑፍ ሲጻፉ ማደሩ ታውቋል። ከተበተኑት ወራሪ ወረቀቶችና ከተጻፉት መፈክሮች ውስጥ አሸባሪ አይደለንም፣ የታሰሩ ሙስሊሞች ይፈቱ፣ ኮሚቴው ይፈታ፣ የሂጃብ ገፈፋ ይቁም፣ ትግሉ ይቀጥላል፣ ፍትህን አፈቀን የሚሉ እንደሚገኙበት ታውቋል። አድማጮቻችን ለዛሬ ያዘጋጀነውን ዜና ከማውጣታችን በፊት አርዕስተ ዜናዎችን በድጋሚ የጋምቤላ ባለስልጣናት በወያኔ ተከሰው ታሰሩ። በደቡብ ኢትዮጵያ በኦሞ ሸለቆ በወያኔ የሰመ ልማት አሳፋሪ ድርጊት ተጋለጠ። የወያኔ ፓርላማ አፈጉባኤ ተብዬ በሳውዲ አረቢያ ጉብኝቱን ኦሮሞዎችን ብቻ አነጋግሮ ተመለሰ። ሰኞ ዕለት የተሰየመው የወያኔ ፖለቲካ ፍርድ ቤት ለጋዜጠኞችና ለጦማሪያን ውሳኔ ሳይሰጥ ተበተነ። የሚሉት ነበሩ። ለዛሬ ያዘጋጀነው ዜና በዚሁ አበቃ። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ታህሳስ 27 ቀን 2007 ዓ.ም ኢህአፓ ወያኔ በቅርቡ በጎንደር ክፍለ ሀገር በህዝብ ላይ ያደረገውን ጭፍጨፋ ያወግዛል። ባለፈው ሳምንት የወያኔ የትግራይ ክልል ታጣቂዎች በከባድ መሳሪያዎች በመታጀብ ጎንደር አርማጭሆ ውስጥ ሶረቃ በሚባለው አካባቢ አርሶ አደሮችን በኃይልና በማናለብኝነት አስነስተው ቦታውን ወደ ትግራይ ክልል ለማጠቃለል ያደረጉት ጥረት ህዝቡ ከዳር እስከ ዳር በመንቀሳቀስና ውጊያ በመግጠም ያከሸፈው መሆኑ ታውቋል። በተደረገው ግጭትም ከሁለቱም በኩል ጉዳት የደረሰ መሆኑ ከስፍራው የሚገኙ ዜናዎች ያስረዳሉ። ሁኔታው እስካሁን ያልበረደ ሲሆን ህዝቡም ከዳር እስከ ዳር ተጠራርቶ መብቱን ለማስከበርና ንብረቱን ለማስጠበቅ በአንድነት ለመታገል ወስኗል።
የወያኔ አገዛዝ ስልጣን ላይ ለመቆየት አገሪቱን በጎሳና በቋንቋ እንዲሁም በሃይማኖት በመከፋፈል በሕዝብና በአገር ላይ ከፍተኛ በደል ከመፈጸሙ በተጨማሪ ለዓመታት በጎንደርና በወሎ ክፍለ አገራት የነበሩትን ሰፊ አካባቢዎች ያለ ሕዝቡ ፈቃድና ስምምነት ቀምቶ በጥሪትና በማናለብኝነት በትግራይ ክልል ውስጥ እንዲጠቃለሉ ያደረገ መሆኑ ይታወሳል። የወያኔ እኩይ ተግባር ሕዝቡን ከፍተኛ ብሶት ውስጥ እንዲገባ አድርጎታል። ይህ አልበቃ ብሏቸው የወያኔ ሆዳም ባለስልጣኖች የድሃውን ገበሬ ከእርሻ ቦታው ላይ አፈናቅለው መሬቱን ለመቀራመት የወሰዱት እርምጃ በጽኑ የሚወገዝ ነው። ጸረ ኢትዮጵያ የሆነው የወያኔ ቡድን በስልጣን ኮርቻ ላይ ከተቆናጠጠ ጀምሮ የኢትዮጵያን አንጡራ ሀብት ዘርፎና ለቡድኑ መጠቀሚያ አድርጎ በወሰን አካባቢ ያሉ ለም መሬቶችን ተቃዋሚዎችን ለሚቆጣጠርለትና መሰል አጸፋዊ ስጦታ ለሚያደርግለት ለሱዳን አስረክቦ ሰፋፊ ለም የእርሻ ቦታዎችን ለውጭ ሀገር ከበርቴዎች በሊዝ ሽጦ በኢትዮጵያ ሕዝብ ላይ ትውልድ ይቅር የማይለው ከፍተኛ በደል ፈጽሟል። ይህን ግፍና በደል ለማስቀረትና የሕዝቡን መብትና ጥቅም ለማስከበር ከቡድኑ ጥቅም በላይ ለኢትዮጵያና ለኢትዮጵያ ሕዝብ ደንታ የሌለውን ዘረኛና አምባገነን ቡድን በሕዝባዊ ኃይል ከማውረድ በስተቀር ሌላ አማራጭ የሌለ በመሆኑ ዛሬም ትግላችንን በህብረት አጠናክረን ወደፊት እንግፋ የሚለው ጥሪ ወቅታዊ ሆኖ የሚገኝ ነው። ሕዝባዊ ትግሉን በህብረት እናጠናክር፣ ጸረ ኢትዮጵያ የሆነው የወያኔ አገዛዝ ይወገዳል። ሳያጣሩ ወሬ ሳይገድሉ ጎፈሬ ዋለልኝንና ያን ትውልድ ለቀቅ በሃማ ቱማ። ስለ ሀገራቸውና ለሀገር ውድ ሕይወታቸውን ስለሰጡት ቅንጣትም ሳያውቁ ወይም ጥራዝ ነጠቅ ግንዛቤን ይዘው የክስና ስድብ ውርጅብኝ የሚያሰሙትን አንቱ በሉኝ ባዮች ጉራቸውን ልዋስና ግጥም የቻልኩ መስሎኝ የነበረ ሰሞን ጽፌ የነበረውን የራሴን አንዲት ግጥም ልጥቀስ። መሬት ያራሰውን ያንን የደም ጀግና መሬት ያቀላውን የሷን ደም የጀግና ጠቅጥቆ ያለፈ ብራቁን የተፋ ታሪክን አዋራጅ ሀገር የሚያጠፋ የለየላቸው አድሃሪዎች እየመሩና የቀይ ሽብር አራማጆች አጀብ ሆነው ዘመነ ትምክህትና ናፋቂዎች ሁሉ ድንገት ትዕዛዝና የክተት አዋጅ የመጣባቸው ይመስል ለለውጥ በታገለው ትውልድ ላይ ከፍተኛ የስም ማጥፋት ዘመቻን ከፍተዋል። በዚህም መሰረት ሕይወቱን ለአገርና ለዓላማው ሰጥቶ ያለፈው ዋለልኝ መኮንንን በተለይ መዝለፍ አብዝተዋል። በዋለልኝ ሽፋን ያ የጊዜው የተማሪዎችና የተራማጆች እንቅስቃሴ በአድሃሪያን እየተወነጀለና እየተጠቃ ነው። ታዲያ ታሪክ ጠባቂ